ይህ አጭር ቪዲዮ የሊቁ አለቃ ገብረሃናን ስብዕና በመጠኑ ያረጋግጣል። አለቃ ገብረሃና በተወለዱበት አምባ ናባጋ ጎግሪስና በጎንደር አካባቢ ያሉትን ታሪካዊ ቅርሶችንና መረጃዎችን አካቷል። በአታ ማርያም በአጼ ፋሲል ዘመነ መንግስት ውስጥ በ1624 እስከ 1659 ዓመተ ምህረት ባሉት ዓመታት ውስጥ ነው የተመሰረተችው። እዚሁ በአታ ማርያም ቤተክርስቲያን ውስጥ አለቃ ገብረሃና ጽዋትወን፣ ዜማን፣ ትርጓሜ መጻሕፍትንና ድጓን ተማሩ። በጥንቷ በአታ ማርያም ቤተክርስቲያን ጀርባ አሁንም ድቁና ይሰጣል። እኔም ተዘዋውሬ አይቼዋለሁ። ይሄ አሁን የምታዩት ማጸልና ያቋቋሙበት አለቃ ገብረሃና በዛ ዘመን ይጠቀሙበት የነበረው ሲሆን ይህንን ዕቃ የሚጠቀሙበት በተወለዱበት ሀገር ብዙ ጊዜ ዕድሜያቸውን ባሳለፉበት የናባጋ ጎግሪስ ቤተክርስቲያን ውስጥ ነበር። ይህንን ነገር እንድቀርጽ ዕድል የሰጡኝ ልጃቸው ቄስ ገደቤ ኃይሉን አግኝቼ ከቤተ መቅደስ ውስጥ አውጥተው ሰዎች ባሉበት ብዙ ታማኝ ታዛቢ ሰው ባለበት ፊት ለፊት ካህናት ባሉበት ዲያቆናት ባሉበት በሙሉ እንድቀርጽ ስለሰጡኝ ከልብ አመሰግናቸዋለሁ። ያለውን ህንጻ የሚያፈርሱ ይልቅ እንደ ሰው የሚኒልክ ስም ቢያስጠሩ ይሻላል የሚል ሀሳብ አቅርበዋላቸው ነበር። የተገመነ የሥራ ሚኒስቴር ባለሙያቸውን ወደ ስፍራው ለመላክ ሁኔታውን እንዲጠና አደረጉ። ከመሄዳቸውም የቀረበው ጥናት ያለውን ማደስ እንጂ ነባሩን ማፍረስ አይገባም አሏቸው። የሁኔታቸውን አዝማሚያ የተመለከቱ እቴጌይቱ ግን በራጉኤል ግቢ ውስጥ ሌላ ቤተክርስቲያን በራጉኤል ስም ልስራ ብለው ሀሳብ ሲያቀርቡ በዚህም ተቃውሞ ገጠማቸው። ከዚህም ይህንኑ ቤተክርስቲያን ለመስራት ተገቢ የሆነ ቦታ ለማስፈለግ እንዳሉ የፍታውራሪ ሀብተ ጊዮርጊስ ልጅ ጋር ውይይት ሲያደርጉ የፍታውራሪ ሀብተ ጊዮርጊስ ልጅ ከዚህ አባቴ እልፍኝ ላይ አንድ ቤተክርስቲያን ለመስራት ፈልጋለሁ ማለት ለእቴጌመነን ነገራቸው። እቴጌመነንም ይህን ከሆነ ለእኔ ስጭኝና የቅዱስ ገብርኤል ቤተክርስቲያን ልስራበት ብለው ይጠይቋቸዋል። ራሳቸውን በደስታ ሰጥቼሻለሁ ብለው እንደሰጧቸው ቆይ ወሉሽ ይህ ቤተክርስቲያን እንደምታየው አለቃ ገብረሃና ተወልደው ያደጉበት ከመሆኑም በላይ እድገታቸው በቤተ መንግስቱና በተማሪ ቤት ቢሆንም እትብታቸው የተቆረጠበትና ተወልደው ኋላ እንደገና ለቁም ነገር ሲደርሱ ትምህርት ቤት ሆነ መጽሐፍ ቤት ቅኔ ቤት ሆነ አቋቋም ቤት ጥለውት ቢሄዱ ዙሮ ውሎ ሞት ኑሮ ሞት ውሎ ቤት አይቀርምና ጊዜ ሞታቸው ስታት ምንም ነገር የሌለበት ስለሆነ በእውነት በሚመለከተው መስሪያ ቤትም ሆነ በአንዳንድ መኳንንቶች መሳፍንቶች በእሳቸው ስም የነበረው ቤተክርስቲያን እንዲህ ብሎ ሲበላሽ እናንተ ይህንን ነገር ለሚመለከተው እያቀረባችሁ እንደዝና ቤተክርስቲያኑ ቢሰራ አለቃ ገብረሃና ሞቱ ሳይሆን ተወልደው አይተናቸው መጣን እንዲባል ይደረግ ነበር። እኔ ልጃቸው ቢሆን ተስፋዬ ለኔ ይቅርና ለቤተ ክርስቲያኑ ታድሶ ቢሰራ በጣም ሲሰማኝ ደስታውና እናንተም ሳመሰግን ለህይወታቸውንም ያፈራለኩኝ የምትፈልጉትን ነገርስ ደግሞ በምትሉኝ ሰዓት ያቀረብኩኝ እናንተ ጋርም ለመዋየት እችላለሁ ብዬ ነው ቃል የምገባው ያለው። እና አሁን ደግሞ ጋሼ በዛሬው ዕለት አጋጣሚ መጥተህ ከመንገድ አግኝተኝ እንደዚህ ላነጋገርከኝ በጣም የሰፋር ምስጋናዬን
በሀገሩና ባለቃ ገብረሃና ወገኖች ስም ሰፋ አድርጌ እያመሰከሩ የመጣህበት መስሪያ ቤትም የላከ ድርጅትም በጣም ደስ የሚያሰኝ በመሆኑ አመሰግናለሁ። ይህን ካየሁ በኋላ ትውልድ ቦታቸውን ሸማቸውንም አላሳዩዋቸው። ሸማቸውም አለ ሸማውን ማውጥቻውን ለአንተ ላሳይህና እንደዚህው ፎቶ ኮፒ አንስተህ ወስደህ ለጓደኞች እንድታሳያቸው ቃል ገብቼልሃለሁ ብዬ ነኝ። ጋሽ አንድ ነገር ሳረሳው ቅድም ሲጸልዩበት የነበረው ይኸው ካጠገባችን ወደ ኋላችን አላው ላሳይ ላይ ቡና በቅሎበት ይሄ ነው የጸሎት ቦታቸው ነበር። ይሄ ነው እዚህ ላይ ነው ቦታቸው ነበር። ከዚህ ላይ ነው ማንም ሳይተክለው ማንም ውሃ ሳጠጣው ራሱ በቅሎ ራሱ ለምልሞ ይኸው ነው ያላነሰ ቡና ዋንዛዎች በመንፈስ ቅዱስ ቡናዎች በመንፈስ ቅዱስ በቅሎበት ይኸው ይገኛል። የጸሎት ቦታቸው ይሄ ነው የነበረው በፊት የነበረው እሳቸው። አዎ ጸሎት ቦታቸው ቤት መገኛቸው ይሄ ነው የነበረው። ቤቱ ፈርሶ ነው። ዳንኤል ግን በጽሁፍ ላይ ግምጃ ቤት ሆኗል ያለው ይሄንን ነው። ይሄ ነው ያማ መቃብር ቤታቸው ያ ነው ቤተልሔም ሆኖ እዚያ ላይ ያለ ቤተልሔም ግምጃ ቤት የሆነው ያው ድሮ እሳቸው ከመሞታቸው በፊት ይጸልዩበት የነበረው ከመሞታቸው በፊት ይጸልዩበት የነበር የትም ቆይተው መጥተው አይሽ ነበር ሲያርፉ ነበር። መጽሐፍ ይናገሩ ይጸልዩበት ቦታ ነበር። እሺ ስለዚህ ቤተክርስቲያንስ ምን የሚነግሩን ነገር አለ? ውስጡ ምን የሚያስፈልገው ነገር አለ? የጎደለው ነገር መሟላት ያለበት ነገር ቤተክርስቲያኑ የሚያድግበት ነገር ቤተክርስቲያኑ ከተቋቋመ ስንት ዓመት ሆነው? እንግዲህ ቤተክርስቲያኑ ከተቋቋመበት ዘመን ሲቆጠር በአጼ ሰይፋረድ ዘመነ መንግስት ነው የሚሉ አባቶቻችን ከዚህ ዓመተ ምህረት አንስተን እናገኘዋለን። በአጼ ሰይፋረድ ዘመነ መንግስት ነው። ወደ በሩ ጋር ጠጋ ሄዱልኝ ጋር ያሉ ያወሩ አጼ ሰይፋረድ ዘመነ መንግስት ነው። ከዚያ አንስቶ ግን ይህ ቤተክርስቲያን ቀራው ተቀጅሮ ነበረ። ምስጥ የሚባል በልቶት ግጥስጥስ አድርጎ እንደገና አፍታራሪ ብጡል ተሰማ የሚባሉ አንድ ወረዳ ነበሩ። ወደ እኔ እየዞሩ አፍታራሪ ብጡል ተሰማ የሚባሉ አንድ ወረዳ ነበሩ። እርሳቸው ያለቃ ገብረሃና ቦታ እንዲሉ መቅረት የለበትም ብለው እንደገና በኮርኔስ ውስጡን አሰርተውት ነበር። ያ ኮርኔስ አሁን እንደገና የሌቶት የሚባል አይዋት እየሸናበትና በሽንቱ ተቆራርጦ ወድቆ ውስጡ አሁን ዝናብ ፍሳሽ ነው። ስለዚህ ውስጡ ብታዩተኝ ነገ ወዲያ ማየት ትችላላችሁ። ከጥቅም ውጭ ስለሆነ እንዲሰራ እንዲታደስ ነው ፍላጎት። ህብረተሰቡ የሚለው እንደናንተ ያል ሲመጣ አቤቱታ ብታቀርብ ይሰራው ነበር በሳቸው ስም እያለ እምነት አለው እና አሁን ደግሞ ይህንን ነገር ያሸብ ዛሬ ከመጣ ነገ ወዲያ ደግሞ መምጣት አይቀርምና እኔ ዋንደው ዝም ብዬ ለምኜ በላ ደስታዬ ነው። እንግዲህ አለመሆኑ ቤቴ ሳር ቤት ነው። የኔ ወገኖችም አለው በቅርብ አሁን አንዱ አለ እንደዚያው የኔ የአባቴ የወንድም ልጅ አለው አጠገቤ አሁን ታየዋለህ። ይሄ አለ እንደዚያው አሁን ታሪኩን ያስረዳል እያየን ነው። እንደዚያው አለ አሁን የኔ ወገን አለ ያቆም መብራት ምንድነው? በምን በኩል ነው ዝምድናው? እንደዚያው አለቃ ገብረሃና የእርሶ ምንድነው? ይሄ እሱ ይሄ ያጎት ልጅ ነው። ያጎት ልጅ ስምን ተናገር አንተ። መብራት መላክ ያቆም መብራት ያቆም መብራት መላክ ያለበት አለቃ ገብረሃና ሞተው የቀብር ስነ ስርዓታቸው ሲፈጸም ይህ ቤተልሔም ማለት ጌታ የተወለደበት ይባላል። በኢየሩሳሌም ቤተልሔም ማለት ጌታ የተወለደበት ቤት ማለት ነው። ስለዚህ ቀብራቸው እዚህ ቤተልሔም መሆን አለበት ብለው ቅድም የነበሩ ሊቃውንቶች ቤተልሔም ውስጥ አግብተው ቀብረዋቸው ይህ ቤተልሔም መስዋዕት እግዚአብሔር የሚሰራበት የጌታ ደም የሚቀዳበት የጌታ ስጋ የሚፈተትበት ከዚህ ውስጥም ያለ ቄስና ያለ ዲያቆናት ማንም ባላገር ወይም ገበሬ የማይረገጠው የማይገባበት ይህ ቤተልሔም ያለቃ ገብረሃና መቃብር ቤታቸው ስለሆነ ጋሻውን ርቀት ያለ ይሄው ደጋጁ በሚያደርጉ ውስጡ ግን ብዙ ስላለው ምስጥ ቦታ አለው። ይሄ ነው ቦታው ለማለት ነው። መቃብራቸው አሁንም እዛ ውስጥ ይገኛል። አሁን ይሄ ቤት ምንድነው የሚባለው? ቤተልሔም። ድሮ የአለቃ ገብረሃና የሚጸልዩበት
ይሄ ቤተልሔም አሁን ቤተልሔም ተብሎ ያለ ቄስና ያለ ዲያቆን ሌላ የሚገባበት የለም። ኦኬ አሁን መቃብራቸውን በዚህ ቤት ይገኛል። በርቀት ላንሳው ነው። አልጠጋም ጌሾ ያለበት ከጌሾ ቀጥሎ ቡና የበቀለበት የእሳቸው ቤት የነበረበት ነው። እዚያ ቀጥሎም የዋንዛው ሎሚው፣ ሰሳው፣ ዶቅማው፣ ዘይቶ፣ ሸምበቆው ቀጥሎም ደግሞ የኔ የሳር ቤት ነው። እዚያ ቀጥሎ ያሉ ቤቶችን የልጆች ቤት ነው። እሳቸው የተወለዱበትም ከዚህ ነው። ሞተው የተቀበሩበትን ቦታ አሳይቻለሁ። የሞቱበትን ነፍሳቸው ያለፈ ከዚህ ላይ ቤታቸው መኖሪያ ቤታቸው የነበረ ከዚህ ላይ እዚህ ላይ ፈርሶ ነው እንጂ እዚህ ላይ ነው። የእርሶ ቤት የትኛው ነው? የመጀመሪያው ቤት ነው። የመጀመሪያው ትልቁ ይሄ ሳሩ ቤት ይሄ ነው። እንግዲህ ይሄ ሳር ቤት እናንተ በቆርቆር ታድሱታላችሁ ብዬ ነው የምመኛለሁ ከእግዚአብሔር ጋር። እንግዲህ ጋሽ ዳንኤል እናንተ ሰሩታላችሁ ብዬ ነው የማስበው ያለው። ጀምረናል። አብረን አስቤም አይቀርም እንደሚሰራም ጀምረናል ተማመናለሁ ማለት ተስፋ ነኝ። ሸምበቆ እዛ ጋር ያለው ነው። ሸምበቆ እዛ ጋር ያለው እዚህ ጋር ነበር የእሳቸው ቤት የነበረው። ፈርሶ ነው። ምን ያውቃሉ? ስለ አለቃ ገብረሃና ምን ታውቃላችሁ? ንገሩኝ እስቲ። ምን ታውቃላችሁ? ታሪካቸው ምን አይነት ታሪካቸው? አሪያስ በላከረም አስተጉ ልጆች ብራው ነበር። አይ ጥሩ ነው። ወይ ሰርበልኝ ጀምሩ። እንግዲህ ጋሼ አሁን ቅድም ቤተክርስቲያን አካባቢ ለአጋጣሚ እኔን እንኳን በመንፈስ ቅዱስ ነው ያገኘኝ እንጂ አላወከኝም ነበር። ስም ቀይረ ስትጠራ ማንን ስትፈልግ ነው ስልህ ያረቃ ገብረሃና ልጆች ብለህ ስትል አይ ከሆነ እኔ ነኝ ስልህ በጣም የተሰማህን ደስታ አይቼዋለሁ። ከዚያም በመቀጠል ከዚያ ያው ጋዜጣውን ስታስረዳኝና ፎቶዋቸውን ስታሳየኝ ከቆየ በስተኋላ ያው ቤተክርስቲያኑን ጎበኘህ። ከዚያም ደግሞ ቅብር ቦታቸውን የጸሎት ቦታቸውን ካሳየው ወደ መኖሪያ ቤት እንሂድ ብዬ ያው አምጥቻለሁ። ከመጣህም ያየው ነው የነበሩበት ቦታ ጌሾ፣ ቡና፣ ዋንዛው፣ ሎሚው፣ ሸምበቆ አታክልቶችን አይተሃል። ከዚያም ደግሞ የኔን የሳር ቤት ገብተህ ስታየው ጸናጽልና መቋሚያውን ባለፈው ለነ ዳንኤል አላሳየኋቸውም ነበር ሩቅ ቦታ ሆኖ ያን ጊዜ ይሸማም ሳጥኑ ከሌላ ቤት ስለነበረ ስላላሳየኋቸው
አሁን ግን ሳጥኑን ይዞ ስለመጣሁኝ ይህ አለቃ ገብረሃና ያን ጊዜ በእናፄ ምኒልክ ጊዜ ከካባው በስተውስጥ ሲለብሱት የነበረው ሸማቸው ያው ከጊዜ ወደ ጊዜ ሳጥን በልቶት ያው ትንሽ ጠቆር ያለ ቢሆንም ቅርስነቱን ግን ያው አቅርቤው እያሳየው ነው። የእሳቸው ቅድም ከካባው ሲለብሱት የነበረው ከዚያም ደግሞ ብዙን ጊዜ ደበሎ ነው ሲለብሱ ነበር። በደበሎ ውስጥ ማድረገው አዲስ አበባ ሲሄዱ በቤተ መንግስቱ ይህን ለብሰው ነበር የሚሄዱ የነበረ እና ይሄው ሸማቸው ይሄ ነው። ሌላው እንኳን ቆራጣ ቀሚስ ነዳን ያሳዩዋቸው ቆራጣ ቀሚስ እዚያ አካባቢ ነበር። ሙዚየሙ ሰው አካባቢ ነው ክንደና አርጌው ነበር። እስቲ እዚያ አካባቢ በቦታ ተቀልይበት ነበር። ያም ቆራጣ ነገር ነው። እንደ ቅርስ ግን ያምጣው ነዳንኤል ቢያዩትም ከታጣቱ ቆይ አንዴ ወደዚህ አንዱን ማናው ተዝሮት ነው አንቺ በቃ እኔ ያባቴ ፎቶ ነው ቄስ አለቃ ኃይሉ አለቃ ኃይሉ ይሄው አፄ ኃይለ ሥላሴ ጋር የነበረው ወደ ብርሃን This is the Rift Valley which leads to Abuna Hara Abbey. It's a beautiful place. Nice view. Here መንገድ ወደ አቡነ ሀራ የሚወስድ የገጠር መንገድ ነው። ይህ የአቡነ ሀራ ገዳም ክርስቲያን ገዳሙ ከቤተክርስቲያኑ ጀርባ ይገኛል። አለቃ ገብረሃና የዚህ ገዳም አስተዳዳሪ እንዲሆኑ በዳግማዊ ምኒልክ ተሾመው ነበር። ዘመኑም ከ1880 እስከ 1884 ዓመተ ምህረት ባሉት ውስጥ ነው። ይህ ዘመን ክፉኛ የድርቅ ዘመን ነበር። በአካለ ጉዛይ፣ ጎንደር፣ ሸዋና ሐረር የዘመኑን ክፋት የድርቁን ስፋት ግምት ውስጥ በማስገባት አለቃ ገብረሃና የተሰበሰበውን የስለት ገንዘብ ለሀገሩ ህዝብ አከፋፍሎ ነበር።